ይህ ከላይ የምታዩት ፎቶ እንግዲህ ቫሪኮስ ቬን ይባላል ወይም የእግር የደም መላሽ የደም ስሮች በጫና ምክንያት ሲወጠሩ የሚፈጠር ነው። እንግዲህ በአጣጥ ሆስፒታል ከሁለት ሳምንት በፊት ኦፕሬሽን የተሰራለት ታካሚያችን ነው። ዛሬ ደግሞ ከኦፕሬሽን በኋላ ያለው ፎቶ አለ። እንግዲህ ቫሪኮስ ቬን ልክ እንደ ፊንጢጣ ኪንታሮት የደም ስር ደም መላሾች በጫና ምክንያት ሲወጠሩ የሚከሰት ነው ማለት ነው። እንግዲህ እግራችን አጌንስት ግራቪቲ ደም ከእግራችን ጣት ጀምሮ እየሰበሰበ ወደ ልብ ይመልሳል ማለት ነው። እና የእግራችን ጡንቻ ሲደክም የደም መላሽ ቬኑ ስትሬች ሲያደርግ ሲደክም እና ቫልቩ ሲደክም ይፈጠራል ማለት ነው። እና ዋን ዌይ ነው የሚሄደው ያ ቫልቭ ሲደክም እግራችን ውስጥ ደም መጠራቀም ይጀምራል ማለት ነው። በዚህ ምክንያቱ ደግሞ ምንድነው? አንደኛ ብዙ ረጅም ሰዓት ቆሞ መስራት፣ ረጅም ሰዓት መቀመጥ፣ በእርግዝና ጊዜ እርግዝና ቬኖችን ጫና ስለሚፈጥርባቸው ወይም ደግሞ ሆርሞናል ቼንጅ ስላለ በዚህ ምክንያት ቫሪኮስ ቬን ሴቶች ላይ በተለይ በእርግዝና ጊዜ ይበዛል። ሌላ ክብደት ሲጨምር እንዲሁም ደግሞ ሲጋራ የሚያጨሱ ሰዎች ላይ እንዲሁም ደግሞ ወገባቸው አካባቢ በጣም የሚያጣብቅ ልብስ የሚለብሱ ማለት ነው። ቀበቶን በጣም ሲጠብቅ ወይም ጠባብ ፓንት የሚለብሱ ሰዎች ላይ ይሄ ቫሪኮስ ቬን ይከሰታል ማለት ነው። ስለዚህ ይሄን ካልን ቀጥሎ ቫሪኮስ ቬን ግን ብዙ ጊዜ ግን መከላከል ይቻላል ወይ በቤት ውስጥ ማከም ይቻላል ማለት ነው። እሱም ምንድነው? አንደኛ እግርን በምትቀመጡ ጊዜ ሁለት ወይ ሶስት ትራስ በማድረግ ከልብ በላይ ከፍ ማድረግ በየጊዜው ቶሎ ቶሎ ከፍ እያደረጉ መተኛት። ሁለተኛ ቢሮ ውስጥም ሆናችሁ ወይም ሌላ ቦታ እንቅስቃሴ ማድረግ ያስፈልጋል ማለት ነው። እንቅስቃሴ ማድረግ አክቲቭ መሆን ዝም ብሎ ቁጭ አለ ማለት ወይም አለመቆም ረጅም ሰዓት ቦታ ፖዚሽን መቀየር። ሌላ የተለያዩ ኤክሰርሳይሶች አሉ። እግርን ከፍ አድርጎ ተኝቶ እንዲህ እንዲህ በማጣመር መቀስ አይነት ወይም ሳይክሊንግ ኤክሰርሳይዝ መስራት የተለያዩ ኤክሰርሳይሶች አሉ። ፒክቸሩን አስቀምጬላችኋለሁ እሱን ይሁን። ሌላ ቫሪኮስ ስቶኪንግ የሚባል አለ እንደ ስቶኪንግ ነው። ከእግራችን ጫማ ጀምሮ እስከ ጭናችን መካከል ላይ ቀን ቀን እሱን ማድረግ ይቻላል። ሌላ እንደ ስቶኪንግ አይነት ነው ግን ኢላስቲክ ባንዴጅ የሚባል አለ የሚጠመጠም እሱም ከእግር ጫማ ይዞ እስከ ጉልበታችን ወይም አንዳንዴ ቫሪኮስ ቬኑ ሲቪር ከሆነ እስከ ጭን ድረስ መሃል ጭን ድረስ ማድረግ ይቻላል ማለት ነው። ሌላው ምንድነው የሚደረገው? እንግዲህ እንደ የካሮት ጁስ የብርቱካን ጁስ መጠጣት እነዚህ ኮላጅን ወይም ቬኑን ዋሉ እንዲጠነክር ያደርጉታል ማለት ነው። አክቲቭ መሆን ኤክሰርሳይዝ መስራት እነዚህ ወሳኝ እንትኖች ናቸው ማለት ነው። ክብደትን በአግባቡ መቀነስ ያስፈልጋል። ሲጋራ ማጨስ ማቆም ያስፈልጋል። እነዚህን በማድረግ እንግዲህ በቤት ውስጥ ብዙ ጊዜ መከላከል እንችላለን። በቤት ውስጥ አልድን ካለ ግን የተለያዩ ሐኪማችሁ የሚያደርግላችሁ ትሪትመንቶች አሉ። አንደኛ ስክሌሮ ቴራፒ የሚባል በመርፌ የሚወጋ ቬኑ ኮላፕስ አድርጎ በዛው እንዲጠፋ የሚያደርግ አለ። ሌላው ላዛር ቴራፒ ወይም የጨረር ቴራፒ አለ። እሱንም መጠቀም ይቻላል። ሌላኛው ግን እኛ የምንሰራው በእኛ ሆስፒታልም ይሄን ታካሚ እንደምታዩት እኔ የሰራሁለት ምንድነው ያደረኩት? ቬኑን ወደ ውስጥ ከፍ ብለን እንቆርጠውና ስትራይፐር የሚባል መሳሪያ አለ ጫፉ ላይ እናስገባዋለን በሱ አስረን ጎትተን በታች በኩል ሙሉ ለሙሉ ጠርጎ እንዲያወጣው አድርገን እንዳይተካ አድርገን በኦፕሬሽን መሰራት ይችላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ይህ መረጃ በጣም ጠቃሚ መረጃ ስለሆነ ለሌሎች እንዲደርስልኝ ሼር አድርጉ ኮፒ ሊንክ አድርጉ። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ፎሎ አድርጉኝ ላይክም አድርጉ። የምትፈልጉትን ጥያቄ ኮሜንት ላይ መጻፍ ትችላላችሁ። አመሰግናለሁ